ትንቢታዊ አዋጅ ነው። በህይወታችሁ ላይ አውጃለሁ። ዛሬ የሚያምን ሰውና የሚያምን ሰው ብቻ ሪሲቭ አድርጎ ይቀበላል። አብርሃምም ይላል በከብት በብር በወርቅ እጅግ በለጠገ። ክብር ለኢየሱስ ይሁን። ይሄ ትንቢት በህይወታችሁ ላይ እንዲሆን ጸልያለሁ። አብርሃም ላይ የመጣ ባለጠግነት በእናንተም ህይወት ላይ እንዲሆን ጸልያለሁ። አብርሃም ህይወት ላይ የመጣ ባለጠግነት በእናንተ ህይወት ላይ እንዲሆን ጸልያለሁ። እመኑኝ፣ አሁን ያለነው ፋስቲንግ ፕሮግራም ውስጥ ነው። ፋስቲንግ ህይወት ውስጥ ነው ያለነው። ዛሬ ሁለተኛ ቀን ነው። አሜን ብላችሁ ከተቀበላችሁ እግዚአብሔር ምስክሬ ነው። አብርሃም ላይ ያመጣው ባለጠግነት እግዚአብሔር በእናንተ ህይወት ላይ ያመጣል። ሰውየው ያለበት ስፍራ ባዶ የነበረበት ስፍራ ነው። ረሃብ ጸንቶ የነበረበት ስፍራ ነው። አብርሃም ወዴት ወረደ? ወደ ግብጽ ወረደ። አብርሃም ወደ ግብጽ ሲወርድ አካውንት ውስጥ ምንም ነገር አልነበረም። እሱ ሚስቱና ከዛስ ሎጥ ነበር የነበረው። ከግብጽ ሲወጣ ግን አብርሃም ይላል በከብት በወርቅ በብር እጅግ በጣም ባለጠጋ ሆነ። እግዚአብሔር አምላክ አንድ ነገር ያደርግላቸዋል። አሁን ያላችሁበት ስፍራ ባዶ ሊሆን ይመስላል። አሁን ያላችሁበት ማንነት፣ አሁን ያላችሁበት ነገር ሰዎች ሲያዩአችሁ ባዶ እንደሆናችሁ ሊነግሯችሁ ይችላሉ። ከዚህ ትንቢት በኋላ ግን እግዚአብሔር አንድ ነገር ያደርግላቸዋል። የናንተ የበረከት ምንጮችን ይከፍትላቸዋል። እግዚአብሔር ለአብርሃም አንድ ነገር ያደረገለት የበረከቱን ምንጭን የከፈተለት እግዚአብሔር እናንተን ባለጠጋ ሲያደርጋችሁ ሰፈር ከተማው አጠገባችሁ ያሉ ሰዎች መነጋገሪያ እስኪሆኑባችሁ ድረስ አምላኬ ባለጠጋ ያደርጋችኋል። እግዚአብሔር ባለጠጋ ያደርጋችኋል። ሰዎች አሁን ሲያዩአችሁ ባዶ ሆናችሁ ሊሆን ይችላል። ሰዎች አሁን ያላችሁበት ማንነት አይተው በሕይወታችሁ ላይ ሊናገሩ ይችላሉ። አሁን ይህንን ትንቢት ከተቀበላችሁ በኋላ ግን እግዚአብሔር አምላክ አንድ ነገር ያደርግላችኋል። ከባዶነት ወደ ሙላት ውስጥ ያስገባችኋል። ባዶ ከተባለ አካውንት ውስጥ እግዚአብሔር ያንን አካውንት ይሞላላችኋል። ዛሬ የምተነበየውን ትንቢት አላቅም። ለማን እየተነበይኩ እንደሆነ አላቅም። ለማን በህይወቱ ላይ እየተናገርኩ እንደሆነ አላቅም። ለማን በህይወቱ ላይ እያወጅኩ እንደሆነ አላቅም። ኢየሱስ ይችላል ብላችሁ የምታምኑ ሰዎች አላችሁ። ኢየሱስ ሁሉን ይችላል ብላችሁ የምታምኑ ሰዎች አላችሁ። ይሄ ትንቢት በህይወቱ ላይ እንዲሆን ጸልያለሁ። በዚህ 5 ቀን ውስጥ የእግዚአብሔር በረከት በኃይል እንዲያገኛችሁ ጸልያለሁ። በዚህ 5 ቀን ውስጥ ባዶ የተባለ ነገሮቻችሁ እንዲቀየሩ ጸልያለሁ። ባዶ አካውንት እንዲቀየር ጸለይኩኝ። ባዶ ስራ እንዲቀየር ጸለይኩኝ። ባዶ የተባለ ጉዳይ እንዲቀየር ጸልያለሁ። ባዶ የተባለ ጉዳይ እንዲቀየር ጸልያለሁ። እግዚአብሔር አምላክ አንድ ነገር ያደርግላችኋል። ባዶነቶቻችሁን ይቀያየርላችኋል። አሁን ያላችሁበት ስፍራ ባዶ ሊሆን ይችላል። ይሄ ትንቢት በሕይወታችሁ ላይ ከተነገረ በኋላ ባዶነታችሁ ወደ ሙላት ይቀየራል። ዛሬ በሕይወታችሁ ላይ አንድ ትንቢት እናገራለሁ። ባዶ አካውንት ያላችሁ፣ ባዶ የሆናችሁ ሰዎች፣ ከዚህ በፊት ሰርታችሁ ያልተከናወነላችሁ ሰዎች፣ ትሰራላችሁ፣ ከማንም በላይ ትለፋላችሁ። ነገር ግን አሁን አካውንታችሁ አልለወጥና አልቀየር ላላችሁ ሰዎች ምጸልየው ከዚህ ሰዓት ጀምሮ ባዶነት ከሕይወታችሁ ላይ ይነቀላል። ባዶነት ከሕይወታችሁ ላይ ይነቀላል። ልክ እንደዛች ሴት እኔና ልጄ በልተን የምንሞተው ነገር ነው ያለን፣ እኔና ልጄ ይህንን በልተን ሞታለን ብለው ለማን ለኤልያስ ነገረችው። ያንን ነገር ወደ እኔ አምጪ፣ ከዚህ በኋላ ከባዶነት ሕይወት ነፃ አወጣሻለሁ፣ እግዚአብሔር ነፃ ያወጣሻል ብሎ ተነበየላት። እራቡ እስኪያልፍ ድረስ ይላል መጽሐፍ ቅዱስ። እራቡ እስኪያልፍ ድረስ ቤቷ ውስጥ ምን አልጠፋም? ዱቄት አልጠፋም፣ ዘይት አልጠፋም። ዕዳዋን ከፈለች። ዛሬ መንፈስ ቅዱስ አንድ ነገር ያደርግላችኋል። ባዶ በተባለ ጉዳዮቻችሁ ላይ፣ ባዶ በሆነ ነገሮቻችሁ ላይ
እግዚአብሔር አንድ ነገር ያደርግላችኋል። ባዶነታችሁን ይቀይርላችኋል። ባዶነቶቻችሁን ይቀይርላችኋል። አብርሃም ያለበት ስፍራ ረሃብ ስፍራ ነበር የነበረበት ስፍራ ረሃብ ነበር። ወደ ግብፅ ከወረደ በኋላ ከግብፅ ከወጣ በኋላ አብርሃም በብር በወርቅ በከብት በለጠገ ይላል። ከዚህ ሰዓት ጀምሮ መንፈስ ቅዱስ አንድ ነገር ያደርግላችኋል። በዚህ 5 ቀናት ውስጥ በሚለቀቅላችሁ ኃይል የተነሳ ባዶነታችሁ ወደ ሙላት ይቀየራል። ባዶ አካውንታችሁ ይቀየራል። ባዶ የሆነ ነገሮቻችሁ በኃይል ይቀያየራል። ይሄ ትንቢት ለማን እየተናገርኩ እንደሆነ አላውቅም። እግዚአብሔር እንደሚያበለጽገው 100% የሚያምን ሰው አለ። እግዚአብሔር በሮቹን እንደሚከፍትለት የሚያምን ሰው አለ። እግዚአብሔር ነገሮቹን እንደሚቀያይርለት ሰው የሚያምን ሰው አለ። ልክ እንደዛ 100 አለቃ የሚያምን ሰው አለ። ልክ እንደዛ 100 አለቃም የሚያምን ሰው አለ። ልክ እንደዛች 12 ዓመት ደም እንደሚፈሳት ሴት የሚያምን ሰው አለ። ልክ እንደ በርጠለሜዎስ የሚያምን ሰው አለ። አሁን ያለውበት ማንነት ፕሮፌት ለኔ አይመጥነኝም የሚል ሰው አለ። ያለውበት ማንነት አሁን ያለውበት ህይወት ለኔም ይሆን አይደለም፣ የተገባ አይደለም፣ እግዚአብሔር በኔ ህይወት ላይ የተናገረው ይህ አይደለም የሚል ሰው አለ። አብዛኞቻችሁ እግዚአብሔር ያልተናገራችሁ ስፍራ ውስጥ ነው ያላችሁት። እግዚአብሔር እንደሚያበልጽጋችሁ ተናግረዋል። እግዚአብሔር እንደሚያሰፋችሁ ተናግረዋል። ግን እናንተ ያላችሁበት ስፍራ እንደዛ አይደለም። አሁን እግዚአብሔር አንድ ነገር ያደርግላችኋል። ስፍራን ይቀይርላችኋል። ቦታን ይቀይርላችኋል። ይሄ ትንቢት የኔ ነው የሚል ሰው ካለ ይሁንለት። ይሄ ትንቢት የኔ ነው የሚል ሰው ካለ ይሁንለት። እግዚአብሔር አምላክ አንድ ነገር ያደርግላችኋል። ስፍራ ያስቀይርላችኋል። እስቲ ስፍራ ቀይራለሁ ወል እስቲ ስፍራ ቀይራለሁ ወል እስቲ ያድራሻ ለውጥ ይሆንልኛል። የስፍራ ለውጥ ይሆንልኛል። እድገት በህይወቴ ላይ ይጨምራል። ተናገሩ። ስፍራ ቀይራለሁ። የስፍራ ለውጥ ይሆንልኛል። ስራ ቦታ ያላችሁ ሰዎች፣ መስሪያ ቤት የምትሰሩ ሰዎች እግዚአብሔር አንድ ነገር ያደርግላችኋል። እድገትን ይጨምርላችኋል። በተለያየ የመንግስት መስሪያ ቤት የምትሰሩ ሰዎች ካላችሁ እግዚአብሔር አንድ ነገር ያደርግላችኋል። እድገትን ይጨምርላችኋል። አንዳንድ ሰዎች የራሳቸው ስራ እግዚአብሔር ይሰጣቸዋል። የራሳቸው ንግድ እግዚአብሔር ይሰጣቸዋል። አሁን የራሳችሁን ስራ የምትሰሩ ሰዎች ካላችሁ እግዚአብሔር ያን የምትሰሩትን ስራ አድራሻ ይቀይርላችኋል። ነገሮቻችሁ ይከፋፈትላችኋል። ነገሮቻችሁ ይቀያየርላችኋል። ማሊኮ ታሊ ብራሃሱ ተሊ ገበረዲያኖንቴ ቫራዲያ ኮንታሊ ብራሃሱቫ አብራንዶይ ኮብራሃሱ ተሊ ገበረዲያሱቫ ሹመት በህይወታችሁ ላይ ይሆናል። በህይወታችሁ ላይ ሹመት ይሆናል። እግዚአብሔር ደጆቻችሁን ይከፋፍታል። ነገሮቻችሁ የዘገየባችሁ ነገሮች ይፈጥንላችኋል። እመኑኝ። በዚህ 5 ቀናት ውስጥ ታሪኬ ይቀየራል ብሎ የሚያምን ሰው አለ። ነገሮቼ ይከፋፈታሉ ብሎ የሚያምን ሰው አለ። ታውቃላችሁ፣ አይ ቲንክ አንድ ምስክርነት እንገራችሁ። ከዛሬ 5 ቀን ነው 6 ቀን በፊት አንድ ሴት ስትመሰክር ሰምታችኋል። አንድ ሴት ገብታ ስትመሰክር ሰምታችኋል። ንግድ ባንክ ላይ የምትሰራ ሴት የምትሰራው ንግድ ባንክ ነበር እና አይ ቲንክ ለ2 ዓመት ለ3 ዓመት ያክል የሥራ እድገት አልተጨመረላትም እና እኔ ጋር ገባች። እግዚአብሔር አንድ ነገር አላት። አንቺ ሴት የሥራ እድገት ይጨምርልሻል፣ እግዚአብሔር ስራሽን ከፍ ያደርገዋል አልኳት። ከዛ በ3 ቀን ውስጥ የሥራ እድገት የሚል ደብዳቤ
መጣላት። ከሷ ጋር የነበሩ ሰዎች እድገት ተጨምሮላቸዋል። እሷ ግን ትሰራለች ያው ነው። ትሰራለች ከማንም በላይ ትሰራለች፣ ግን ያው ነው። ልክ እግዚአብሔር ከተናገራት በኋላ እድገት በህይወቷ ላይ መጣ። ልክ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ ሰርታችሁ ማይከናወንላችሁ ሰርታችሁ እድገት በህይወታችሁ ላይ ያጣችሁ ሰዎች ካላችሁ እግዚአብሔር አንድ ነገር ያደርግላችኋል። በእናንተ ህይወት ላይ እድገትን ያደርጋል። በእናንተ ነገሮቻችሁ ላይ እድገትን ያደርጋል። በእናንተ አካውንት ላይ እድገትን ያደርጋል። በእናንተ የሥራ በሮች ላይ እድገትን ያደርግላችኋል። እድገት ይሆንልኛል በሉ እስቲ። እጨምራለሁ በሉ እስቲ። እጨምራለሁ በሉ። ተናገሩ። እጨምራለሁ በሉ እስቲ። እግዚአብሔር ያሰፋኛል በሉ እስቲ። ማሊኮን ታሊብራሃሱ ቫራካታሊ ገበረዲያሱባ አብራንዶስ ታቪራ ኪዳ ማሃንትራዲያሱባ እድገት ይሆንልኛል በሉ እስቲ። ፋይናንሴ ይጨምራል። በሮቼ ይከፈታሉ። ነገሮቼ ይቀያየራሉ። እመኑኝ፣ መንፈሳዊ ነገርና ሞኝነት ነው የሚያስፈልገው። መንፈሳዊ ነገር እምነትና ሞኝነት ነው የሚያስፈልገው። እምነታችሁ በሞኝነት መግለጽ አለባችሁ። ምን ማለት መስላችሁ? በሞኝነት አምናችሁ የምትቀበሉ ሰዎች ካላችሁ ይሆንላችኋል ብዬ ስናገር በሞኝነት የምትቀበሉ ሰዎች ካላችሁ መኑኝ፣ ነገ ለምስክርነት ትመጣላችሁ። መንፈሳዊ ነገር ሞኝነት ነው። መንፈሳዊ ነገር በሞኝነት የምትቀበሉት ነገር የሚሆንላችሁ ልክ እንደዛኛው ሰውዬ ሳትጠራጠር በልብህ ካመንክ ይሆንላል እንዳለው ኢየሱስ ሳትጠራጠር በልብህ ካመንክ ይሆንላል እንዳለው ኢየሱስ ይሆንላችኋል። ፋይናንሳችሁ ይቀየራል። ፋይናንሳችሁ ይቀየር። በህይወታችሁ ላይ መጨመር ብቻ ይሁን። በህይወታችሁ ላይ አምላኬ እንዲያበለጽጋችሁ ጸልያለሁ። አምላኬ በሮቻችሁን እንዲከፍትላችሁ ጸልያለሁ። እስፔሻሊ እግዚአብሔር አምላክ ፋይናንሻል ነገር ላይ እጅግ በጣም ቀብቶኛል። እግዚአብሔር አምላክ ፋይናንሻል ነገር ላይ እጅግ በጣም ቀብቶኛል። እጅግ በጣም እግዚአብሔር ቀብቶኛል። እጅግ በጣም ፋይናንሻል ነገር ጋር እግዚአብሔር እጅግ በጣም ቀብቶኛል። ካመናችሁ ይሆንላችኋል። ካመናችሁ ይሆንላችኋል። የናዝሬቱ ኢየሱስ በህይወታችሁ ላይ አዲስ ነገር ያደርግላችኋል። የአምላኬ እጅ በኃይል ይረዳችኋል። ቀንበሮች ይሰበራሉ፣ እስራቶች ይበጣጠሳሉ። በህይወታችሁ ላይ እንዳትበለጽጉ፣ እንዳይሳካላችሁ፣ እንዳይከናወንላችሁ፣ ወደፊት እንዳትሄዱ በህይወታችሁ ላይ የተደገመ ድግምቶችን ሁሉ አፍርሻለሁ። ድግምቶችን ከህይወታችሁ ላይ አፍርሻለሁ። እንደ እግዚአብሔር ነቢይ በህይወታችሁ የተደገመ ድግምት አፍርሻለሁ። እንዳትጨምሩ፣ እንዳይሳካላችሁ፣ በጸሎት እንዳትበረቱ፣ ወደፊት እንዳትሄዱ ከዚህ ሰዓት ጀምሮ አፍርሻለሁ። በህይወታችሁ ላይ የተነገረ የሟርት ቃሎችን አፍርሻለሁ። ከዚህ በኋላ መጨመር ይሆንላችኋል። ከዚህ በኋላ መስፋት ይሆንላችኋል። እግዚአብሔር ያሰፋችኋል። ተናገሩ እስቲ። እግዚአብሔር ያሰፋኛል በሉ እስቲ። እግዚአብሔር ያሰፋኛል በሉ እስቲ። እግዚአብሔር ያሰፋኛል በሉ እስቲ። እመኑኝ፣ እግዚአብሔር ያሰፋቸዋል። እግዚአብሔር በሕይወታችሁ ላይ መስፋትን ያደርግላችኋል። መጽሐፍ እንደሚናገር ብርሃንሽ መጥቷልና ተነሽና አብሪ እንደሚል የእግዚአብሔር ክብር መጥቶልሻልና የእግዚአብሔር ክብር በአንቺ ሕይወት ላይ መጥቷልና ተነሽና አብሪ እንደሚል መጋረጃሽ ይዘርጉ እንደሚል ካዝማሽን አስፊ እንደሚል እግዚአብሔር አምላክ አንድ ነገር ያደርግላችኋል። በሕይወታችሁ ላይ መስፋትን ያደርግላችኋል። እስቲ እሰፋለሁ በሉ እስቲ። ተነስቼ አበራለሁ በሉ እስቲ። ተነስቼ በኃይል አበራለሁ በሉ እስቲ።
በኃይል አበራለሁ በሉ እስቲ። ተነስቼ በኃይል አበራለሁ። ተነስቼ በኃይል አበራለሁ በሉ እስቲ። የኔ ነገሮች ይሰፋሉ በሉ እስቲ። እግዚአብሔር መስዋዕትን በሕይወቴ ላይ ያደርጋል በሉ እስቲ። የእናንተ ነገር እንዲሰፋ ጸልያለሁ። የእናንተ ጥቂት የተባለ ነገር እንዲሰፋና እንዲሰፋ ተናግሬያለሁ። መጨመር ብቻ በሕይወታችሁ ላይ ሆነ። መጨመር ብቻ በሕይወታችሁ ላይ ሆነ። እግዚአብሔር በኃይል እንዲያሰፋችሁ ተናገርኩኝ። እግዚአብሔር አምላክ በኃይል እንዲያሰፋችሁ ተናገርኩኝ። ከዚህ በኋላ ትሰፋላችሁ። ከዚህ በኋላ እግዚአብሔር ያሰፋችኋል። እግዚአብሔር ያሰፋችኋል። እግዚአብሔር ያሰፋችኋል። ነገሮች ተከፍቶላችኋል። በኃይል ታብባላችሁ። አትያዙም። መጨመር ሆኖላችኋል። ክብር ለኢየሱስ ይሁን።